ምን ሰርቶ እናንተ ለካ እንደዚህ ያሉ መሳቅ ይቻላል እኔ በስተበኩል ኩራሲ ፍንድት ያልኩ ያረብኝ ወይ ለካ በስተበኩል መሳቅ ይቻላል እንደዚህ አፍተስ ለራሴ ስራ እያሳቀ በስተበኩል ደከምኩኝ እኔ ወይ ጉዴ ወይ ሰላም ጤና ይስጥልኝ እንደምናላችሁ እንዴት ወዳችሁ ደህናችሁ እንዴት ናችሁ ሰላም ነው እኔም ብደውቅ እንዴት ነው እንዴት አረጋችሁ ሀዘኑ እንዴት አረጋችሁ ዲጂ ነጠላ የለሽም ወይ አለኝ ግን የኦሮሞ ነጠላ ነው ያለው እንደዚህ ሻር ይሄ ነው ጥሩ ይሄ አሪፍ ነው ይሄ ደንበኛ የቦሌ እኮ ነው የቦሌ ለቅሶ የሞቱት ቦሌ አይደለም የቦሌ አይደል የሞቱት እዛው ቦሌ የተፈጠሩት ቦሌ የተሰሩት ቦሌ የሞቱትን ቦሌ ስለሆነ እዛው ቦሌ ቡልቡላ አካባቢ የቦሌ ስታይል አድርገን ነው ምን ቀብራቸው ወይኔ ላዲ ዛሬ ሽንቴን ያስጨረስከኝ እኔ ስላልተመቸኝ ያንተ የለጠፍከው ይያየው ሽንቴን የጨረስኩት ሲኦል ገብቶ በጠበጠው ፒዲዮ ወይኔ ዛሬ እኔ በገበጋ ነፍተኝ እጀሌ ኦሮሞ በገበጋ ነፍተኝ እንዴት ናችሁ ሰላም ናችሁ በረታችሁ ዛሬ መጀመሪያው ቀንና ቀብሩ መቼ ነው ቀብሩ እኮ ገና ነው 3 ቀን ነው የምናለቅሰው መቼስ 27 አመት አስለቀስኩን አይደለ 27 አመት ያስለቀሰንን ወብዲዮ 3 ቀን አልቀሰን ቀብረን ነው የምንሸኛው እንጂ እንዲህ በሰላም አንላቀቅ በሰላም አንላቀቃት 3 ቀን አልቀሰን እየየ ብለን ዋይዋ አይ ወየው ዋይዋ አይ ወየው ብለን ባዜማ ቋንቋ ነው የምንቀብረው እንጂ አንላቀቃት 27 አመት የጨረሰን የገደለን አንድላ እንዴት ነው ለቅሶ ያምርብኛል ወይስ ዝነጣ ነው የሚያምርብኝ ለቅሶ ነው የሚያምርብኝ ምን ነው የሚያምርብኝ እኔ ግን እምላችሁ ወደ ኦሮሞ ልጆች አሁን ተውት እንኳን ደስ አላችሁ እኔ ዝም ብዬ ቁጭ ብዬ ያሰብኩት ነበር ነጠላ ዘግዝግ የለኝም ሰኒኮ ሲሲኮ ነጠላ የለኝም እዚህ ሀገር ለቅሶ ጃኬት ለብሰሽ ነው የምትሄጂው ጥቁር ካፖርት ወይም ደግሞ ጥቁር ኮት ኬት ላምጣ እንኳን ደስ አላችሁ ግን እኔ እውነቴን እኮ ነው የምላችሁ የእውነት እንደው ሰው ስለሆነና እንደው ያው ነፍስ ስለዘራበት እንደው አሳዝነው ነው እንጂ ያው ሰዎች ናቸውና እንደዚህ ባንድ ጊዜ ራሳቸውን ሲያጠፉ ደግሞ ባደጋም አይደለም የእግዚአብሔር ሞት አይደለም ምንድነው ወሰዳቸው ግን እንደዚህ በምንድነው ነፍሳቸው የጠፋው ኦፒዲዮች ምን ነክቷቸው ነው ምንድነው ኮሌራ ነው ዘመን አመጣሽ በሽታ ነው ጉንፋን ነው ባክቴሪያ ነው ቪክቶሪያ ነው ቫይረስ ነው ወዳ ቫይረስ ነው ምን ይዟችሁ የተደፋችሁት እንደዚህ ምን አይነት ፍቅር ነው እንደዚህ ድፍት ያረጋችሁ አቤት ሰው ራሱን ያጠፋል አንድ ነገር ግን ልንገራችሁ አትሳቂ በሞት አይቀለድም አንድ ነገር ግን ልንገራችሁ የእውነቴን ነው የምለው እንኳን ደስ አላችሁ አስፈር እንኳን ደስ አላችሁ እምንታገለው ኦፒዲዮን ነበር አይደለም ያ በቃ ኦፒዲዮ ማስወረድ አለብን ኦፒዲዮ መግደል አለብን ኦፒዲዮ ማውረድ አለብን ኦፒዲዮ ማስወጣት አለብን ማለት የጌስን ላይ ነበር በራሳቸው ጊዜ ሲጣፉ በራሳቸው ጊዜ ሲሞቱ በራሳቸው ጊዜ ድብን ሲሉ በራሳቸው ጊዜ ወደ መጡበት ሲሄዱ ለኛ ትልቅ ግልግል ነው በጣም ትልቅ ግልግል ነው ምንድነው አሁን ነው ኔክስት ስቴፕ ምንድነው እኔ አፊ ስለመቀናቀናቸው ስለመዋሃዳቸው ስለመሞታቸው አልናገርም ብዬ ለምን እንደኔ ይፈልጋሉ መዋሃዳቸው እኛ አንድ ጠበቃ ነበሩ የነበቀለ ገርባ የነመራራ ጉዲና ጠበቃ የነበሩ ሰውዬ ኢንተርቪው ኤልቲቪ ከሰጡ በኋላ እኛ ምን አገባን የብልጽግና የብልግና ራሱን ያጥፋ ከፈለገ ለኛ ለምንድነው በእነሱ ነገር ምንለው ሲሉ እሳቸው ከተናገሩ በኋላ እንደዚህ ማርኪን በቃ አፊልሽ ይሄ ነገር ለኦሮሞ ከትግል ውጪ ሳይጠቅመው አይቀርም ይሄ ነገር ብዬ ዘመን ነበር ማዳመጠው እኔ በብልጽግና እኔ ኦነጋ ይቀላቀልብኝ ጀው ያተቀላቀልብኝ እንጂ አብይ ባናቱ ተተከለ በቂጡ ቁጭ አለ ተደባለቀ ምን አለ እኛ ምን አገባን እኛ
አይቀላቀሉ ኦነግያ አይቀላቀል ጃልማሮ አይቀላቀል እንጂ ለምን በአናቱ አይተከልም እኛ ምን አገባን ለኛ እኮ ደስታችን ነው አሁን ትግላችን እኮ ኦሬዲ ጠላት ከምንላቸው ሳይ አይመሩንም በቃ ኦሮሞ ላይ ሊመሩን አይችሉም ከምንላቸው ሰዎች ጋር ነው ትግላችን አሁን በቃ ዳይሬክሽኑን አውቀናል ወዴት እንደምንታገል ስለዚህ እንኳን ደስ አላችሁ ይሄ ምንም የሚያስከፋ ነገር አይደለም ይልቁንስ ንፍሮ አምጡ እስቲ ንፍሮ የሚበላ ነፍስ ይማር ምንበት እያየነው አመድ የለበሰ እያየነው ራሱን ከ11 ፎቅ ላይ የጣለ አይውላችሁ በደደብ ነው ምንመራው ኦፒዲዮ ሽንፍላ ነው ስላችሁ የነበረው ይሄው ነው ኦፒዲዮ ሽንፍላ ነው ያ ኦፒዲዮ ሽንፍላ ነው ምንም ማያቅም ስንል የነበረው ሰው ራሱን እሳት ላይ ይጥላል ራሱን እሳት ላይ ይጥላል እንደ ጉድ እኮ ነው ከኦሮሞ ህዝብ ከኦሮሞ ፍላጎት ውጪ ኦሮሞ የማይፈልገው ተነቀለልን እኮ አሁን ንቀል በቃ ጽድት ያለ ኦሮሚያ ናት ጽድት ያለች ፓርቲ ጽድት ያለ አሁን የኦሮሞ ህዝብ በቃ ተገለጸለት ኦነግን ነው ብለው ዞር ብለን ካሰብነው አሁን ከማን ጋር ማንና ድሮ በኦፒዲዮስ ተደብቆ ነበር ህዋት የሚገለል ድሮ በአዲም በኦፒዲዮስ ተደብቆ ነው አሁን እኮ አረ አብይዬ አረኒ ይሄ ልጅ ግን ቆይ እስቲ ዝም ብለን እቺ ነገር የሚሰራት ስራ ጥሩ ሳትሆን ተቀራለች ወላችሁ ነው እንዴት ነው ነገሩ ግን እኔ ልጅ ግን እኮ ሊገባኝ አልቻለም እስቲ ቀስ ብለን ሌላ ጊዜ እናወራታለን እንጂ አንዳንዴ አውቆትም ቢሆን ወይኛ ለኦሮሞስ አዝኖም ሊሆን ይችላል አይስወር እስቲ ጠርጥሩ እኛ እኮ ወደፊት የሚሄድ ወደ ኋላ የሚሄድ የመሰለና እንጂ ይሄ ሰው ወደፊት የሚሄድ ሳይሆን አይቀርም ራሱን ችሎ ኦፒዲዮን ካጠፋ ኦፒዲዮ የሚባል ነገር ካጠፋ ምንድነው ለኛ እስቲ ንገሩኝ የሚያስረዳኛል ለኛ ችግር ምንድነው የተቸገረው ነገር እስቲ ንገሩኝ ችግር አለ እንዴ ለቅሶ ቤት ነው ድረሱ ለቅሶ ነው ዛሬ ለቅሶ ነው ኦፒዲዮ ራሱ ስላጠፋ ኤራፒ ኦፒዲዮ ብላችሁ ጻፉ ሬስት ፒስ ብላችሁ ጻፉ ያ እኛ ደግሞ እንትረፍ ያው ደም አይደለ ዘር አይደለ እኛ ደግሞ እንትረፍ የቀሩ ድርጅቶቻችን እንዲተርፉ እሱን ነፍስ ይማር ብላችሁ ጻፉ እኔ ምለው ግን እቺ ሰውዬ ግን ስራዋ ግን እንዴት ነው እስቲ ጠርጥሯት ኦፒዲዮን እኮ በታተነቻት ራሱ ዋት ሰራው ያ ራሱ በታተነው አሁን ከኦሮሞ ህዝብ አሁን ኦፒዲዮ ስትይ ነበር በሙሉ ኔ ጊቪ ወደ ኦነግ ወደ ኦፌኮ አቤት ኦሮሞ ልጅ ካልሆነ ጎንደሬ ነው የምትሆኑት ብልጽግና ጋር ሄዳችሁ ጎንደሬ ጎጃሜ ሶማሌ ሞቷል ህዋትም ሞቷል ብልጽግና ፓርቲ የሚወክለው ማን ነው ጎንደሬና ጎጃሜ አለቀ ያ ጎንደሬና ጎጃሜ ለመደገፍ የምትሄዱ ከሆነ ደረጃዬ አሁን ማበቃ ቁርጠን እኮ አወቀ ይተዳለ እኔው ጋና በቃ ድርሽዬ እንኳን እኮ በቃ ቁርጣን አወቀች አሁን ይተም አትይም እኔ ጋር ጫልቱ ጋር ኦሮሞ ጋር ካርታ እንጫወት ኑፍሮ አምጥስቲ ኑፍሮ አልደረሰም ኑፍሮ የለም ዛሬ ስለሞቱ እንደርጋና ኑፍሮ የሚቀቀለው ዛሬ ራዋቸውን ነው የምትሉት ኑፍሮ አምጡ ብዬ ነበር ኑፍሮ የለም ቆሎ ቆላ የለም ለኦፒዲዮ ውሃ ማን ሰጥም ብሏቸዋል ውሃ ማፈር ድሜ ይብላ ኦፒዲዮ ቢዮኛ ዱብሎቹን ቢዮኛ ኦፒዲዮ ባራታችሁ ተዘቅዘቁ አይደለም በሞት ጥፉ ሰብላችሁ እችን ምርታክልም ባይለን እችን አንድማ እንባ የሚባል ነገር የለም አሁን ይልቁንስ እንኳን ደስ አላችሁ ያ ምንም የሚያጨናንቃችሁ ነገር የለም ምንም የሚያመጡት ነገር የለም ያ መፍጨርጨ እነሱ ከዚህ በኋላ መንግስቶች አይደሉም አዲስ መንግስት ነው የሚሆኑት በርግጥ ያ ማንንም አይወክሉ ገና የሚወለድ ልጅ ታውቃላችሁ የሚወለድ ልጅ ገና ተወልዶ ፓምፐርስ ተቀይሮለት ሽንት ጨርቅ ምናምን ገና የሚያድግ ብልጽግና ማለት ያ ነው ያደጉትን ትላልቅ ፓርቲዎችን እነ ኦነጋ እነ ኦፌኮ ጋራ ሐሳባችሁን ሰብሰብ አድርጋችሁ የምትፈልጉትን ኦሮሞዎች ምረጡ በቃ ተገላግላችሁ ግልግል እኮ ነው ያላችሁ አይስወር ግልግል እኔ ጉዳቱ ምንም አይታየኝም አይስወር ምንም የኦፒዲዮ ብልጽግና ሆኖ መሄድ ተጠቀምንኛ አይ ቲንክ የተጠቀምን ይመስለኛል አይ ዶንት ኖ አላውቅም እኔ ስፔሻል እንደ ጀዋር መተንተን ባልችልም ተጠቀምን በቃ ራሱን ችሎ ገባ እኔ አይ ቲንክ አብይ ጠቅሞናል ነው እንጂ ምለው ጎርቶ በዚህ ነገር ቴንክ ዩ እናመሰግናለን በጀዋር ነገር እንጠይቃለንና በወለጋው ነገር ያው ጥያቄያችን ይቀጥላል በኦሮሞ ነገሮችን
በትምህርት ቤቱ ምናምን ነገር በዩኒቨርሲቲ ጥያቄያችን ይቀጥላል ያ በዚች ነገር ግን እናመሰግናለን አብይዬ ቴንክ ዩ አንተ ለመመስገን ያለበት ያፈራረስከው ያ ሰውየውንም ለማንም ይዘገደልስ ገባ ነበር አይደለ አይ ለማ እምቢየው አልገባም ቤቴ ነው መቀመጣው ምናምን ብሎ ቤቱን የተቀመጠው ለማ እዚህ ነገር ውስጥ አልገባም ብልጽግና ውስጥ አልገባም ብልጽግና ማለት የብልግና ፓርቲ ስለሆነ አልገባም ያ ወርቅነ ገበየውን ይዞ ሄዶ ቢለምነው ትላንትና ቤቱ ሄዶ ቢለምነው ለምቾን አፈር ቡና ተፈልቷል ያ ቡና አስፈልቶ ሰው ይዞ ሄዶ አብይ እግዚአብሔር ሰው ይዞ ሄዶ እግሩ ላይ ወድቆ እኔም ብየዋል እምቢ እኔ የኦሮሞን አደራይጄ እኔ ከባለጌ ጋራ አልደባለቀ አንተ አይደል ብልግናው የምትፈልገው አንተ አይደል ጀመርከው አንተ ጨርሰው ወርቅና ገበየው በዚህ ቢሎን በዛ ቢሎን አረባክ ለማ አረብ ብቻው ይሄን ሰው አንተ ማብረሙት ሲለው ምን ነው ለማ እንዲያላል ሞት ነው የምትለኝ ለምን ነው መሞታው ለምን ነው መሞታው ያ ለምን ሞታለሁ መሞት የፈለገው ራሱ ማጥፋት የፈለገው ኮሮሞዝ መራቅ የፈለገው አብይ ስለሆነ ራሱ ሄዶ ዘይባልክ እኔ ብልግና ቦታ አይመቸኝም የብልግና ደረጃ የለኝም እኔ ጨዋ የኦሮሞ ልጅ ነኝ ለምቻለሁ እንደዛ ያለ እግዚአብሔር እንደዛ ያለው እኔ ጨዋ ወልዶ ጨዋ ያሳደገኝ ኦሮሞ ነኝ ያ እኔ ጨዋ ወልዶ ጨዋ ያሳደገኝ ኦሮሞ ነኝ የኦሮሞ አደራ ያለብኝ ነኝ እኔ በሞት አልፈልግም ከህዝቤ ጋራ መኖር ፈልጋለሁ የህዝቤን ነፃነት ማየት ፈልጋለሁ ያ ዛሬ ምን ነው ለምን ቡና ይዞ ሄዶ አስፈልቶ ቤቱ ድረስ ሄዶ እኮ ነው እውነት እኮ ነው ነገራችሁ ለማ ቤት ሄዶ ትላንትና አሉ ይቺን በቃ አሁን ከጉዳ ወጣኝ ይሏል አሁንም ከጉዳው ከጉድም ማውጣ ፈልገው አይደል ገባው አብያ ወደ ብልጽግና ፓርቲ መሄድ አይደል ፈልገው ለምን ከጉድም ማውጣ ሄኮ ጉድ አይደለም ፓርቲ ሰራለው አገርን አንድ አደርጋለሁ አይደል ያልከው በቃ ሂድ አንተ መሞት ይፈልገው ከኦሮሞ ህዝብ መራቅ ይፈልገው አንተ ኦራቅ ባለችውም እንኳን አቀም ይችኑ ፓርቲ ይዘን ሰዎቹን ይዘን ኦፒዲ ውስጥ ያሉትን ኦሮሞዎች ይዘን አብረን እንግፋ አብረን አገር ሰላም እናርክ ስለ እንቢ ስላልክ አንተው ግባ እኔ ብልግና ቦታ ላይ ቤተሰቦች የምንዛ አላሳደጉኝ ብሎ አሉ ጧት ይሄዱ የውነቴ ነው ጧት 2 ሰዓት ይሄዱ የለማ ቤት ቦሌ ይሄዱ ከሰዓት በኋላ 8 ሰዓት ነው ከቤት ይወጡ ከለማ ቤት ያገር ሽማግሌ ወርቅነ ገበየውን ከውጭ አስመጥቶ አይስወይ ልንገራችሁ ጉድ ቢለምን አለ ቢለምን እንድትብዬ እጄን እኔ ፈርሜ በኦሮሞ ህዝብ ላይ የኦሮሞ ህዝብ ብቻ አይደለም እዚህ ኦፒዲ ውስጥ ያሉት ስንት ሰቦና ሰዎች ያሉ እጄን እዚህ ፊርማ ላይ ፈርሜ ብልግና ፓርቲ ምን ያለው ይሄ ብልጽግና ሳይሆን የብልግና ፓርቲ ውስጥ አልገባም ጫው ልጫው ያሳደገኝ ነኝ ያ የህዝቤን አደራ አልበላም እኔ አንተ ባትለፋ እኔ ለዚህ ህዝብ ለፍቻለሁ እዚህ ውስጥ የለፉ ሰዎች አሉ ያ እንዴት ብለን የለፋንበት ከቄሮ ጋር የታገልንበትን አሳልፈን ለብልግና ፓርቲ ምን አርገን ስማችንን ያ ኦፒዲዮ የሚባለው ስማችንን ሸጠን እምንገባው ይሄን አንተ ባንክ እኔ አልባልግ ብሎታል ከሰዓት በኋላ አልቅሶ አልወጣ አልቅሶ አልቅየየ ብሎ ነው አልወጣ እየየ ለማ ሊያስበላው እኮ ለማ ፈረመ ሊያስብል አልፈረመም ለምን ወርቅነህም አሉ ብታ ወርቅነ እንደው ምንም አላለው ማለት ወርቅነ ሽምግልና ታልቆ ጭራሽ ለማኙ አብይ ነበር አሉ ወርቅነ ቁጭ ብሎ አይ እኔ ካለ ጉዳዩ ያው ካለ ጉዳዩ ውስጥ አልገባም ካለ ጉዳዩ ውስጥ ዛሬ ወንዳ ተፈንትዬ ዛሬ ደስታችን ቀን ነው ድብን ነው ቪዲዮ አሁን ምን እንታገለው ይለ አሁን ምን እንታገለው አንደኛ ጠላቶቻችን በቃ እናንተ ነፍጠኞች ብልግናውን ብልጽግና እናንተ ነው የምንታገለው አለቀ ያ ረብ ጌታ አለቀ ለምቹም እጇን አውጥታለች ያ ሌሎቹን ናዳነች ምናምን ነገር እጃቸውን ከተዋል አዲዬ የገንዘብ ሚኒስቴር አይዞሽ 6 ወር ይቀራል 6 ወር የኡነቴን ነው አንዳንድ ጊዜ እንደ ጉድ እኮ ጉድ አረ ስንት አይነት ሰው አለ ሰው በራሱ ጊዜ ጠፋል በራሱ ጊዜ ከህዝብ ድሮም እኮ አብይ እኮ እንትን ውስጥ እኮ አልነበረም የኦሮሞ ህዝብ ውስጥ አልነበረም እሱ የነበረው ፓርቲ ነው እንጂ ያሽንፍላ ፓርቲ ነው እንጂ አብይ አልነበረም ግን እኔ ጠረጠርኩኝ ለምን እነዚህ ሰዎች ስትራቴጂ አንዳንድ ግራ ይገባቸዋል የኦሮሞች ስትራቴጂ ግን ከኦፒዲዮ ይሄንን አልጠብቅም ባይሆን ሌሎች የኦሮሞ አክቲቪስቶች ቢሰሩት ወይንም ደግሞ የኦሮሞ ታጋዮች ቢሰሩት ኦኬ ላለው ግን አብይ እውነት ነው ወይስ እንትና ብርሃኑ ነጋ ኦሮሞ ነው እንዴ
ጉራጌ ነኝ ብሎ እያታለለ ነው እንዴ መንገድ ያስቀየሰው የሆነ ኦሮሞማ ታለውታል የእውነት እኛ እኮ በጠበንጃና በፕሮቴስት ብቻ በእንትን ብቻ ምናሸንፍ መሰላችሁ እንዴ የሆነ ነገርማ ዞረውበታል አብይላ ምን ይመስላችኋል አጠራጥሩም ግን እውነት በጤናው ነው ነገር ይሰራው አብይ ራሱን እኮ ኦሮሞ ህዝብ ያወጣው እኔ እኮ ጨራሽ ግራ ገባኝ እኮ ጥሩ ነገር እኮ ነው ይሰራል አየሆነ ሰውማ ወይ ለማ በሌላ በኩል ገብቶ እንትን አለው እንዴ የሆነ ነገር ውዱ ምናምን አረገበት እንዴ የሆነ ነገር በቃ እንትን እንዴ በቃ ብልጽግና ብሎ ኦፒዲዮን እንዲያፈርስ አሁን ከዛ ውስጥ እኮ ሰዎች እኮ ይወጡ ነው ኦፒዲዮ ውስጥ መቀጠል የሚፈልጉ ሰዎች የለም መቀጠል የሚፈልጉት ናቸው እንጂ ማከላይ ኮሚቴውን እንጂ ቀጥታ የሚቀጥለው ሌሎቹ እነዚህ በየቀበሌው በየክልሉ በየምናምን ያሉት እንደ ብልጽግና ፓርቲ ሆኖ መቀጠል አይፈልጉ እንደ ኦሮሞ ሆኖ ነው መቀጠል የሚፈልጉት ስለዚህ እታች ክልልም ላይ ወረዳም ላይ ኦፒዲዮ ሾቃለች በቃ የሚሰራው ኦነግ ነው በሉ በቃ እዚህ ጋር አሁን ይግባባሉ ድሮ የኦፒዲዮ አቃጣሪ ነበረች በሙሉ በየክልሉ በየምናምን ሰሰሪ ነበረች በሙሉ አሁን ኦነግ ትሆናለች ቀስ ብላ ትመጣና ማይኒ ጆሌ ነፍጠኛ ብለው ቀስ ብለው ኦነግ ይገባሉ ኦፌኮ ጋር በቃ ካሁን ተቆጣጥረናል እንዴ ኦነግ ተቆጣጥረናል የምሬን እኮ ነው ማቲ ሰርባቲ ማይኒ እንተላ ኦፒዲዮ እኮ በቃ ጠፋች ምን ትላለች ወሬ ብቻ ማልበል አረንጓዴ ቢጫ ምን ታርገች ሜሮን ይዝ ቤት ውስጥ እኮ የሮሙ ቤት ውስጥ ነው እንዴ ምን ሆናለች እቺ ጤነኛ አይደለችም እንዴ anyway አይደብራችሁ የኡነትን ማለት ምንም ነገር እንዳይሰማችሁ ኦፒዲዮ ስለለቀቀ ወይንም ደግሞ ኦፒዲዮ ብልጽግና ስለሆነ ብላችሁ ምንም ነገር አይሰማችሁ በጣም ፋይን ነው በጣም እድለኞች ነን አይስዌ በጣም እድለኞች ግን ትግላችሁ ነው እርሱ ማለት አይደለም ያ በጣም እድለኞች ነን ድሮ ኦሮሞን የሚወክለው ሰው ነበረ አሁን እኮ በውጭ ዓለም አሁን ኦሮሞንም አማራንም የሚወክል ፓርቲ የለም ትግራይ ህዋት አለለት ሶማሌ አለለት ስለዚህ ሜዳው ላይ እንግዲህ ከ6 ወር በኋላ እኛን የምንጫወተው ማለት እኮ ነው ኦሮሞን የሚወክል መንግስት የለማ ስለዚህ ተቀባይነት አላችሁ እንደኔ ጭንቅላት ነው ድሮ ምን ነበር የምንባለው የኦሮሞ መንግስት አለ አብይ የሚባል ተብሎ አይደል የተሰቀለው አሁን ግን የለም የኦሮሞ መንግስት የለም የኦሮሞ መንግስት ስለሌለ መንግስት ለዚህ ህዝብ መሪ ያስፈልጋል በነፃ ታሸንፋላችሁ በነፃ አይስዌ በነፃ ነው ስቃችሁ ነው የምታሸንፉት እንደ ግብጽ ለኢትዮጵያ 7-1 ጎል አስገብጣችሁ የእውነት ኳሊፋይድ ባንዴ ነው የምታልፉት ምንም ነገር እንዳታስቡ ምንም ነገር አረ ከድቻ ምንም ህም የለም አንቺ ሁሉ ህም እንዳልሽ ነው ህም ሁሉ ጊዜ ህም እንዳልሽ ነው ምንም በደንብ አርጋችሁ ታሸንፋላችሁ ለምን መሪ የለን በቃ ህጋዊ የሆነ መሪ የለን ቋንሳት በመንግስት የሚታወቅ የለን ይሄ ከምንም ጋር የተገናኘ አይደለም ትክክለኛ እውነታው ህጋዊ መሪ የለን በቃ ዝም ብለን ብቻ ቀብረ ነው መሪዎቻችን ሞተዋል እኛም እኮ አልተገዳደሉም እንጂ በጥቂት እኮ ያው የአማራ ክልል ጣፍንታ እኮ ይደረሰ እንዴ ሬሳ ነው እንዴ እናንተ የምትጠብቁት እንደ ሶስቱ እንደ አማራ ክልሎች ወይኔ ተገዳደሉ ምናምን ነው የምትጠብቁት ሞቱ እኮ ኦፒዲዮ እኮ በጥይት ከመመታ ብሎ ራሱን አጠፋ ሞቱ ቆዩ ሞቱ እግዚአብሔር ሞቱ እኮ ዛሬ እኮ ምን ነው ቀኑ በኢትዮጵያ ሰኔ 15 ነው እንዴ እኔ እኮ አንዳንድ ጊዜ ግራ ይገባኛል ዛሬ እኮ ለኦፒዲዮ ሰኔ 15 ነው ሰኔ 15 አልቀው በቃ ሞቱ የሉም ያ CNN ላይ ስላልተነገረ ነው ብሬኪንግ ኒውስ ስላልተባለ ነው በኢትዮጵያ ውስጥ ባለስልጣኖች ተገዳደሉ ማን ገደላቸው ዋይ ምናምን ስላልተባለ ጥይት ስላልተተኮሰ ነው እሱ ነው የምትፈልጉት ኦሮሞ አይገዳደል ኦሮሞ ራዩ ምን ብሎ አመራራ ጉዲና እዚህ ቤተ መንግስት ውስጥ ያለ ኦሮሞ ባለስልጣን ወይ ራሱን ያጠፋል ወይ በመጨረሻ ራሱ ወይ ኦሮሞን ያጠፋል ወይ ራሱ ይጠፋል አረ ጊዜ ሪስጣ እንደሮቹ አጥፍቶን ቢገለንስ ኖሮ አጥፍቶን ቢሞትስ እንደናይለ ስላሴ ይሄ እንደም ጥሩ ኦሮሞ እኮ ነው አብይ ራሱን የሚያጠፋ አረ ሁሉ ጊዜ እንደዚህ እንቀላችሁ የኦሮሞ ጠላዚ ሆናችሁ ኦሮሞዎችም ለወደፊቱ የምትሆኑ እንዴ አሳብዶ ንቅል ያርጋችሁ እኛ ምን እንታርገልበት ኃይል የለንም ከዚህ በኋላ ጥሩ ነው ዛሬ ላይ ገሰኔ 15ታችን ነው ወይስ ወጣ ማንገደለው ዘርፍ ወይ ሚሊቴሪ ለብሽ እዚህ ጋር ወጥቼ ውድ ኢትዮጵያኖች ሚሊቴሪ ለብሽ እንምጣንዴ ሰኔ 15 ላስታውሳችሁ ሚሊቴሪ ስለብሽ ውድ ኢትዮጵያኖች እንግዲህ ዛሬ በደረሰብን በክልል 3 በደረሰብን አደጋ ያ ጓዶቻችን
የተወሰኑ ጓዶቻችን ጉዳት ደርሶባቸዋል ውድ ኢትዮጵያኖች በእያላችሁበት እንድትረጋጉ ልበላችሁ ውድ የኦሮሞ ልጆች በቃ ነዛ ከፈልጋችሁ ነው እዚህ ውድ የኦሮሞ ልጆች እንግዲህ ነው ያሉ አብይ ነኝ ያሉ ውድ የኦሮሞ ልጆች ያ እንግዲህ ዛሬ በኦሮሚያ ልበለው በኦሮሚያ ክልል ስንት ነንኛ በኦሮሚያ በደረሰብን አደጋ ጓዶቻችን የኦፒዲዮ መሪዎቻችን እርስ በራሳቸው ተጋጭተው ማለት ሰላማዊ ግጭት ጥቂት የለም እንዳደነግጡ እርስ በራሳቸው ተጋጭተው የተጎዱ ወገኖች እንዳሉ በሙሉ የሞቱም እንዳሉ እየተወራ ነው ግን ለሀገራችንና ለኦሮሞ ህዝብ ሰላም ስንል በእያላችሁበት ሆናችሁ ያካባቢያችሁን ሰላም ጸጉረ ለውጥ የተለያዩ ሰዎችን በመከታተል ያ ግዴታችሁንና ኃላፊነታችሁን እንድትወጡ እንጠይቃለን ውድ የኦሮሞ ልጆች ኦፒዲዮ ሞታለች ማለት ነው ያ እንግዲህ የኦፒዲዮ መሪው የሆኑ አይደለም ይቅርታ አቶ ለማ መገርሳ በዚህ ግድያ ላይ እጃቸው እንደሌለ ለማ መገርሳና የተለያዩ ትንሽ ሰቦና የሆኑ የኦሮሞ ኦፒዲዮች ያ በዚህ ግድያ በዚህ ሴራ ላይ እጃቸው እንደሌለ ልናብራራላችሁ እንፈልጋለን እንግዲህ ይሄንን እናስተላልፈው በኦኤቤልና በኦኤምኤን እንዲሁም በኦኤንኤን እንኳን የኦነግ ስለሆነ እንደዚህ አይነት ነገር መስሚያ ወጣጥ ነው አይሰማም ያ ማለት የኦነግ ማለት ላስተካክለው ነው ችግር እንዳይመጣ የኦሮሞ ህዝብ ቢሆንም ያው ራሳቸው ነገራቸው ስለዚህ አይሰሙንም ይሄንን መልእክት እናስተላልፈላችሁ ያ በኦኤቤና በኦኤንኤንና ማነው ደግሞ ሌላ የትኛው ነው ሌላ አይደል እንዴ ሌላ ሬዲዮ ጣቢያ ነው ፓርቲያችንም ሬዲዮ ጣቢያችንም ብዙ ነው ስለሆነ እንግዲህ ዛሬ የደረሰውን አደጋ አግባብና ትክክለኛ በሆነ መንገድ እስከምናስተዋውቃችሁ ድረስ ወይንም ደግሞ የቀብር ሰዓታቸው ያ የኦፒዲዮ የቀብር ሰዓታቸው እስከምናስተዋውቃችሁ ድረስ ኃላፊነታችሁን እየተወጣችሁ የኦሮሚያን ሰላም እንድታስከብሩ በሰላም እንጠይቃችኋለን ይህ መግለጫ የሚተላልፍላችሁ ከኦሮሚያ ቢሮ ከቦሌ ነው ከጅጅጊያ ቤት ማለት ነው በቃ ይሄን ነው የምትፈልጉት ቷቷቷ ተገደለ ባህር ዳር ተከበበ ቦሌ ኦሮሚያ ተከበበ ነው ይሄንን የምትፈልጉት የኦሮሚያ ቢሮ ተከበበ ሽመልስ አመለጠ አዲሱ በዛው ጣነ ሞቱ እኮ በቃ አለ ሞቱ አበቃ ድብን ሙት በቃ የለም ኦፒዲዮ ሲባል ኦፒዲዮ የትኛው ወይ ኦፒዲዮ ነበረ የለም እኮ በቃ የለም ብልጽግና በቃ ኦሮሞ የሚወክለው ምንም አይነት ፓርቲ የለም ምንም ስለዚህ ሰፋ ባለ ነጥብ ሰፋ ባለ ፖይንት ኦነግና ኦፌኮ ያ የኦሮሞ ፓርቲዎች ታታታታ ያሉ እንጫቅ ይላሉ ማለት ነው ምንም አመጡ ምንም እናመሰግናለን አብይ እናመሰግናለን ነጋቲውላ ኢጆሌ ኦሮሞ እንኳን ደስ አላችሁ ስሙ ራሱ ብልጽግና መባሉ ራሱ ከኦሮሞ ሆድ ውስጥ ውለቅ ነው የሚለው እኮ በቃ አሁን እኮ አብይ መጥቶ ደግሞ እንደልማድናልና ብልጽግናና ኦፒዲዮን ብልጽግናና ኦሮሞን ህዝብ የሚያገናኛቸው ብዙ ነገሮች አሉ ብትል ከስሙ ይጀምራል ማይኒ ብልጽግና ሲሉ ደግሞ ብልጽግና አፋን ኦሮሞ ስኮርቲ ብለ ደግሞ ሸውደን ባይ died ኦፒዲዮ is died በቃ ሞት አለቀ ደናዶ በህይወት የተረፈው ማን ለማ ብቻ ነው ለማ መገርሳና በስም ያላጣራ ነው ሰው አለ ለማ መገርሳ በህይወት አለ እሱ አለ ጆሊ ሶቦና ኦሮሞ ስለሆነ እሱ አለ ለማ መገርሳ አለ ግድያውም ላይ የለም ማቾቹ ፈራሚዎቹም ላይ የለም ከተረፉት አንዱ ሳቸው ናቸው ለማ መገርሳ ሁሉም ሞቷል ሁሉም ታየደናና እንዲሁም የቀድሞ የመጀመሪያው ጥይት ያገኘው ታየደናና በጀዋር ምክንያት የመጀመሪያው ኦፒዲዮ እድሜ ልኳን የምትኖር መስሎት ኦፒዲዮ ሲል የመጀመሪያው ጥይት ከ15 ቀን በፊት እኛ እኮ ጠርጥረናል ኦፒዲዮ እኮ እንደምትሞት እኔ እኮ ቻዋልኳችሁ ልተኛበት ኦፒዲዮ እኮ እንደምትሞት እኮ ጠርጥረናል የመጀመሪያው ጥይት አዲሱ አረጋ ያሮዲ አውልት ውሸት ነው ኦፒዲዮ የምትቀጥል መስሎት የዛሬ አመት ነፍሱን ይማረው አዲሱ አረጋ ያውልት ኢትዮጵያን ዚያማራን ስወና የኦሮሞን ስለማጣላት ነው ኦፒዲዮ ሞተች የመጀመሪያውን ጥይት ያገኘው የዛሬ አመት አዲሱ አረጋ ሲቀጥል ደግሞ ማን ያገኘው ታየ ደንዳና ይሄው ራሳቸውን ይዘው ዳይ ሞቱ እንግዲህ ከነዚህ ውስጥ እግዚአብሔር የሚወደው አንድ ለማ መገርሳ ቤቱ ቁጭ ብሎ አልገልም አልገደልም የሰውን ሐቅ አልበላም
የህዝቤንም ሰላም አልነሳም አደራም አለብኝ ሙቱ ብልግና ቢፈልጋችሁ ብልጽግና ቢፈልጋችሁ እዛው ብሎ ወርቅ ነገበየውና አብይ ከምሽት ከሰዓት በኋላ 8 ሰዓት የጫት ሰዓት ስለደረሰ ትላንትና ነው አብይ ሲያበር እንትኑን ወታደሮቹን ጥሩ ነው ያበረረ ይዳሉ ደጋፊ ምንድነው የሚባለው ጋርደር ምንድነው ጠባቂ ያ ጥሏቸዋል ወደ ቤተ መንግስት ያጋሉ ከቦሌ ያ ቤተ መንግስት እንጮክ ከዛ ቁጭ ብሏል ጫትሽ አንገንገንገንገን ጧት ተነስተሽ በምርቃና ብልጽግና አጽድቀና ደነደር በቃ ለሰለስት ውድ ተመልካቾቻችን ዛሬ መጀመሪያ ቀን ሀዘናችንን እንግዲህ ነፍሲማ እንግዲህ ነገ ቀብር ነው በቀብር ሰዓት ምን እንገናኛለን ካልሆነ ደግሞ የሰለስት ለጧት መጥቼ የመጨረሻ እርሜን አውጥቼ ስለምን